የባህል ሕክምና ነው? ምን ልታዘዝ? ሚስቴ አስቸገረች፣ አማረረችኝ በጣም። መድኃኒቱ በሜሴጅ ይላክልሃል። በውሃ በጥበጥ አድርጎ መስጠት ነው በቃ። ይሰራል ግን? በዘገባ እሺ። ቻው ቻው። ሄሎ። አቤት። ሰራሉ? ኧረ ጉድ ሰሩኝ፣ ጉድ ሰሩኝ። እንዴ ሚስቴ ጠፋች እኮ። አማረረችኝ አልኩ እንጂ ጠጥፋ አልኩ። ተበርቼ ሰላም መሰለኛ። በቃ ሕክምና ስህተት ይባላል ይሄ። እንዴ በአስቸኳይ መልሱልኝ። ማጥፋቱ ነው መድኃኒቱ ያለኝ። መመለሱን አጎቴ ነው የሚያውቀው። አጎቴ ደግሞ ኮልፌ ነው ያለው። ኮልፌት አካባቢ? ኮልፌ እስላም መቃብር ሞቷል። ትፈልገዋለህ? ይቀልዳሉ። በጣም ነው የሚያሳዝኑት። ያችን እኔ አላሳዝንም። እኔ ሚስት አለኝ። ያንተ ሚስት ነው የጠፋቸው። አንተ ነው የምታሳዝነው። ሶስት ልጅ ጥላብኝ ሄደችው። ወይ ለልጆቹ እነሱንም ላጥፋቸው እንዴ? ሰውዬ ከማጥፋት ጋር ምንድን ነው ያለ? ለልጆቹ እናት ምትሆን ሚስት ማለት ነው። በዚህ ሰዓትማ ሚስት ጠፍቷል። ሁሉም ቸግረው ሚስት የለህን ጠባቅ አድርጎ መያዝ ነው እንጂ አማረረችኝ። አስር ነገር ህግ ደረጃ ነው የምንዳረሰው። ትመለስ። ምን መብራት ኃይለ ደወልክ መሰለህ? እንደ አጥፉ መልሱ ምትል ወደዛ ደፍልኩን መቁረጥ ነው እንጂ እንዲህ ማለት